ሰላም ሰላም የልጅ ጆላቲው ፋሚሊ በሙሉ ዛሬ ባበደ ቪዲዮ መተናል ማለት ነው። ሁላችሁም ይሄን ቪዲዮ ከመጀመራችሁ በፊት ቪዲዮ ላይክ እና ይህን አካውንት ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮ። ስለ ዩቲዩብ አውቶሜሽን ምንድነው? ዩቲዩብ አውቶሜሽንስ እንዴት ነው የሚሰራው የሚለውን በዚህ ቪዲዮ እናያለን ማለት ነው። በመጀመሪያ ዩቲዩብ አውቶሜሽን ከሌሎች ኮንተንቶች በምንድን ነው የሚለየው የሚለውን እንዴ። በመጀመሪያው ዩቲዩብ አውቶሜሽን አሪፍ ካሜራ ወይም ስልክ አይፈልግም። ሁለተኛው ደግሞ አሪፍ የሆነ የቪዲዮ ኤዲቲንግ ስኪል አይፈልግም። ሶስተኛው ደግሞ ረጅም ሰዓት አይፈልግም። በ5 እና በ10 ደቂቃ አሪፍ ቪዲዮዎችን መስራት ትችላላችሁ ማለት ነው። ይህ ሲሆን ግን ዩቲዩብ አውቶሜሽን የምንሰራበት ዋነኛ ቱሎች የመጀመሪያው ቻት ጂፒቲ ነው። ሁለተኛው ደግሞ ጎግል ክሮም ነው። እነዚህን በመጠቀም በ5 ደቂቃ ውስጥ ያበደ ቪዲዮ መስራት እንችላለን። አሁን ቀጥታ ወደ ፕሮሰሱ እንሄዳለን። ያው መጀመሪያ የሚያስፈልገን አፕ እንዳልኳችሁ ቻት ጂፒቲ ነው። ቻት ጂፒቲ ላይ እንሄድና ልንሰራ ያሰብነውን ቪዲዮ ስክሪፕት እንጠይቀዋለን ማለት ነው። እኔ ልሰራ ያሰብኩት ስለ ሚሊተሪ ፓወር ነው። ከዛ ጠይቀዋለሁ ማለት ነው። ዘ ወርልድ ቶፕ 3 ሚሊተሪ ምናምን ብዬ ጠየቅኩት። ከዛ ይሄንን ደግሞ በስክሪፕት መልክ ስጠኝ ለዩቲዩብ አውቶሜሽን ፈልጌ ነው እለዋለሁ። እሱም የፈጠነ ስክሪፕት ጽፎ ሁሉን ነገር ይሰጣቸዋል ማለት ነው። ያው እኔም የጠየቅኩት ያለሁት እሱን ያው እንደምታዩት አሪፍ አድርጎ ስክሪፕቱን ይሰጠናል ማለት ነው። ክፍልፍል አድርጎት ያመጣልናል ማለት ነው። እኛ ቀጥታ ይሄንን ሰሌክት አድርገን ከቦዲው ጀምሮ ኮፒ እናደርጋለን ማለት ነው። ያው ከዛ ይሄን ኮፒ ካደረግን በኋላ ወደ ጉግል ክሮም እንሄድና ኢንቪዲዮ ኤአይ የሚባል ቪዲዮ የምንሰራበትን ዌብሳይት ሰርች እናደርጋለን። መጀመሪያ ይመጣልንን እንነካዋለን። ከዛ ያው አካውንት መክፈት አለብን። ጆይንት ቪዲዮ የሚለውን እንነካዋለን። ከዛ እኛ በቀላሉ ቶሎ ለመክፈት ጆይን ዊዝ ጉግል የሚለውን እነካዋለሁ ማለት ነው። ከዛ ያው አንድ ኢሜል መርጥለታለሁ። ኢሜል ያለው አንዱን ኢሜል መርጥለታለሁ። ከዛ ያው ኢንተርኔት አክሰሱ ትንሽ ላው ነው ማለት ነው። እሺ ከዛ ወደ ዌብሳይቱ ገብተናል ማለት ነው። የቅድሙን ቻት ጂፒቲ ላይ እንትን ያለውን ቴክስት እዚህ ፔስት እናደርገዋለን ማለት ነው። እሱ በትንሽ ደቂቃ ውስጥ ቪዲዮአችንን ይሰጠናል ማለት ነው። ይሄ ሁሉ ፕሮሰስ ካረገ በኋላ ያው እንደ ኢንተርኔት አክሰሳችን ይለያያል ፍጥነቱ ማለት ነው። አሁን ይሄን ሁሉ እንትን እስኪል እንጠብቀዋለን። ቴክስት ታይም ብሎገና But I'm not here, okay? I need a lot of ቪዲዮአችን እናውለው ማለት ያው ቪዲዮአችንን አናላይዝ ምናምን የሰባሰበ ነው ቪዲዮ ምናምን ስብስብ እያደረገ ምናምን ነው። ያው እንጠብቃለን ማለት ነው። ሙዚቃ ቮይስ ኦቨሩን እየሰራ ከዛ ቪዲዮ ራሱ ስለሚሰራ እኛ እዚህ ጋር ቁጭ ብለን መጠበቅ ብቻ ነው ከኛ የሚጠበቀው። ያው ትንሽ እንደ ኢንተርኔት አክሰሳችን ነው። ያው ፍጥነቱ በሱ ነው የሚወሰነው። ብቻ ያው የፈተነው ትግስት 5 ደቂቃ ነች። ቪዲዮን ጀነሬት እስካደረግ ድረስ እንጠብቀዋለን። I don't know ብለው ከዛ ያው አሁን በመጨረሻም ቪዲዮአችንን ጨርሶታል ማለት ነው። አሁን በቀለኛ ሊሰጠን ፕሪፔር እያደረገ ነው ማለት ነው። ያው ሰጥቶናል ቪዲዮአችን ይሄውና ዳውንሎድ እናደርገዋለን ማለት ነው። ቪዲዮአችንን እዚህ ጋር እነዚህን ስቶክ ወተርማርክ ኖርማል እናደርገዋለንና ትንሽ ሪዞሉሽኑን 720 ላይ እናደርግና ዳውንሎድ እናደርጋለን ማለት ነው። ከዛ ቀጥታ ወደ ካፕከት አፓችን እንሄዳለን ማለት ነው። ከዛ ኒው ፕሮጀክት የሚለውን እንነካለን። ከዛ አሁን በዌብሳይቱ የሰራነውን ቪዲዮ ኢምፖርት እናደርጋለን ማለት ነው።
ለምንድነው ሰብታይትል እንሰራለን ማለት ነው። እዛው ዌብሳይቱ ላይ ይቻል ነበር፣ ግን ፕሮ ስላልሆነ እኛ ኖርማል ተጠቃሚዎች ስላልሆንን ያስከፍለናል ማለት ነው። ለዛ ካፕከት ላይ አውቶ ጀነሬት እናደርጋለን ማለት ነው። ከዛ አሁን ካፕከት ላይ ከመጣን ወዲህ ቴክስት የምትለዋን ክሊክ እናደርጋለን። ከዛ ቴክስት የምለዋን ክሊክ ካረግን በኋላ አድ ቴክስት አውቶ ጀነሬት አውቶ ላይሬክስ የሚለውን ከዛ ደቂቃ ትንሽ እንትኖች ይወስዳል። አሁንም እንደ ኢንተርኔት ፍጥነታችን ነው ራሱ አውቶ ይሰራልንና ታይፕ አድርጎ ይሰጠናል ማለት ነው። እኛ በትዕግስት መጠበቅ ነው። ከዛም በመጨረሻም ቪዲዮውን አውቶ ላይሪክሱን ሰጥቶናል። ከዛ እኛ ደግሞ ፎንቱን እንቀይርና ራሳችን በምንፈልገው መንገድ ካደረግን አጀስት እናደርጋለን። አሁን እንዲታይ ምናምን ትንሽ ሰፋ ምናምን ጥበብ ምናምን እያደረጋችሁ እሱን እዛው ታስተካክሉታላችሁ ማለት ነው። ከዛ ደን ትላላችሁ። ከእንትኑ እኩል በስትክክል ይሄዳል ማለት ነው። ያው ትክክል መሆኑን ካየን በኋላ ቪዲዮን ኤክስፖርት እናደርጋለን ማለት ነው። Let's dive straight into the top 3 strongest armies. ያው ከዛ ቪዲዮአችንን ኤክስፖርት ስናደርግ ያው ካፕከት አድ የግድ ማየት አለባችሁ። ያው አዱን ትጨርሳላችሁ። ያው አዱን ከጨረስን በኋላ ያው ቪዲዮአችንን ኤክስፖርት አድርገን እንጨርሳለን። ያው በ7 ደቂቃ ባልሞላ ሰዓት ውስጥ ቪዲዮአችንን ጨርሰናል ማለት ነው። ያው መጨረሻ ላይ እንደምታዩት ቪዲዮ ይሄ ነው ማለት ነው። ደና ቆዩልኝ።